አላህን ከያዝክ ወላሂ ምንም አትሆንም። ከአላህ ቀጥሎ በሰው እናትን ጓደኛ አድርግ። ወላሂ ርዝቁ እነሱ እጅ ነው ያለው፣ አኽላቁ እነሱ እጅ ነው ያለው። እስቲ እጄን ይዘሽ ዱዓ አድርጊልኝ በላት። እስቲ ጭንቅላቴን ይዘሽ ዱዓ አድርጊልኝ። ነጭናጫ ነኝ፣ ቲቢተኛ ነኝ፣ ግንፍልተኛ ነኝ። ብዙ ባህሪ አለ። እዚህ ጋር ማይኩን የያዘው ሰውዬ መላእክት እንዳልመስላችሁ አላህ ያጎደለብኝ ባህሪ አለ። እጄን ይመለመናል። ንጹህ አላህ ብቻ ነው። እሷን ጓደኛ አድርግ። አጠገቤ የለችም፣ ሂድ አንዋር መስጊድ 2 ቁርአን ገዝተህ መስጊድ አስገባላት። በእናት ስም አንድ የቲም አሳድግ። ብንቆልለው ምንም ላናደርገው ኸይር ሳንሰራበት እንሄዳለን። ያንተ ቤት የሆነ ልጅ ሚስትን ያገባል፣ ሌላ ጎረምሳ ገብቶ ብርን ያዝበታል። ይሄ ነው ዱንያ። ለካጅ ወሊ እንደሚሉት ረህመቱላህ አለይህ ለሚስት ባል ብዙ አትልከም ይላል። ገብቷቸዋል ቋንቋ። ለሚስት ባል ብዙ አትልከም ይላል። አንተ እንዴት እንዳመጣው ያን ገንዘብ ታውቃለህ? ትልቅ ድካም ደክመሃል። አንተ ሞተ፣ ሌላ ሰው ነው የሚያዘው። ቤት መጣው ሌላ ሰው በአንተ ብር ሌላ ሰው ስብሰባ ያደርጋል ቤት ውስጥ። እንዴት እናድርግ ይባባላል። ዛሬ ነው መነገድ ያለብን። ኢማ የብሉገነ ኢንደከ አልኪበረ አሐዱሁማ አው ኪላሁማ አለ አላህ።